ቄሮ የማን ነው? ቄሮ የህዝብ ነው። እኔ ቄሮ አባት አይደለም፣ የቄሮ ወንድም ነኝ፣ ታላቅ ወንድም። በተማርኩት እና ባጠናሁት ላይ በመመርኮዝ ስትራቴጂ ነድፍላቸዋለሁ። ባለኝ ሚዲያ አክሰስ የነሱ ድምጽ ልሳን ሆኜ ሳገለግል ቆይቻለሁ። እኔ በትግል ውስጥ ተወልጄ ትግልን አባቴ ምንም አላወረሰኝም፣ ትግል ብቻ ነው ያወረሰኝ። ሶስተኛ ጄኔሬሽን ነን እዚህ ውስጥ እና ለፖለቲካው ለትግሉ አዲስ አይደለም። በትግላችን ውስጥ የተሰሩ ስህተቶችን የነበሩ ድክመቶችን በደንብ ነው ያጠናኋቸው። በደንብ በዓለም ላይ የተካሄዱ ትግሎችን እኔ በትግል ውስጥ ነው ያደግኩት። እኛ አካባቢ የኦነግ ገና ከኃይለ ሥላሴ ጊዜ ጀምሮ እንቅስቃሴ የነበረበት ነው። የኦነግ መሰረት የሆነ አካባቢ ነውና የትግልን ጥንካሬም ድክመቱንም አውቀዋለሁ። በዓለም ላይ ደግሞ በብዙ ሀገሮች ሄጃለሁ፣ አጥንቻለሁ። በተለይ በሰላማዊ ትግል ነን ቫዮለንት ሬዚስታንስ ላይ በስታንፈርድ ማርቲን ሉተር ኪንግ ኢንስቲትዩት፣ በህንድ የነጋንዲን፣ በኢስተርን ዩሮፕ ሁሉንም በቅርብ አጥንቼው ስለማውቀው በስትራቴጂ ረድቻቸዋለሁ። ከዛ ላይ ደግሞ ያው ሶሻል ሚዲያም ላይ አክቲቭ ስለነበርኩ ጥሩ የኮሙኒኬሽን ስራ ሰርተንላቸዋል እና አብሬያቸው በጣም ስለፋስ ነበረ። እንደ ታላቅ ወንድም ነው። አይ ዶንት ቲንክ እንደ አባት እንኳን ያው ለስሙ ይሉታል እንጂ እንደ አባት ሳይሆን እንደ ወንድም ነው የሚያዩኝ። ያዙኛል እንጂ አይታዘዙም። ብዙ ጊዜ በነገራችን ላይ እናውጣውን ስትራቴጂ ካልሆነላቸው አይሆንም ነው የሚሉት እና አሁን ራሱ እዚህ ሲመጡ ትእዛዝ ነው ይዘው የሚመጡት። ትእዛዝ ለመቀበል ሳይሆን ትእዛዝ ነው ይዘው የሚመጡት። ይሄ ይሰራልን የሚል ነው የሚያመጡት እና በጣም ነው የሚያኮሩኝ። በጣም ዲሲፕሊን የሆነ ሙቭመንት ነው። እኔ ብዙ ሙቭመንቶችን አጥንቻለሁ እና በቲዮሪ ፕላን ካደረግነውና ካሰብነው በላይ የበለጠ ሙቭመንት ነው የፈጠርነው። ዲሲፕሊኑ ኢትዮጵያ ኦሮሚያ የብሔር ብሔረሰቦች ቤት ነች እና ግጭት ሊፈጠር ይችል ነበር። ያን ግጭት በመቀነስ ላይ ያ ግጭት እንዳይፈጠር ላይ ያደረገው ስራ እንቅስቃሴ ካምፔን ይጀመር ሲባል በመጀመር ይቁም ሲባል በማቆም ደረጃ ላይ ያመጡት ዲሲፕሊን ኢንክሬዲብል ነው። አሁን ባለው ከቦሌ ወደ ሚሊኒየም አዳራሽ ሲሄድ የነበራቸው እንግዲህ ከፌደራል ፖሊስ ጋር ሲገዳደሉ ነበር። ግን አላማውን ስለሚያውቁት ሲገላቸው የነበረውን ፖሊስ ራሱ አክብረውት በቀጥታ የነበራቸው ሰልፍ አዳራሹ ሞልቶ ግማሹ የሚሆነው ተመልሶ ሄደው በጥብጥ ሳይፈጥሩ እዛው ቆይተው በሰላም የሄዱበት ሁኔታ ስታይ በጣም ኢንክሬዲብል የሆነ ዲሲፕሊን የዓላማ ጥናት ጥንካሬ ያሳዩ ናቸው። በዚህ ላይ የዛ አካል በመሆኔ ደግሞ ታሪካዊ ድሉን በጣም ነው መኮራበት። አደራርቤ ነው መጠየቃ። አንደኛው የቄሮ ትግል ተጠልፏል፣ በሌላ ሰዎች ተጠልፏል የሚሉ ሰዎች አሉ። ለዋቢነት ማነሳው በቅርብ በሻሸመኔ የሆነው ነው። አንተ መንገድ ዝጋ ቄሮ ስትለው መንገድ ይዘጋል፣ እንዳትወጣ ከቤት አይወጡም፣ የተለያዩ ትዕዛዞችን ተቀብለዋል። አሁን ደግሞ ቄሮ በራሱ ፍትህን እየፈለገ ነው ብለው አንዳንዶች አምናሉ። ነገሩ ደግሞ ወደ ታላከው እሱ ነው ሲመራው የነበረው ሰው አሁን ላይ በቁም መስቀልም ጀመሩ ቄሮች ብሎ ያስባል። ኖ አይደለም፣ ጀዋር አይደለም በጭራሽ። ጠቅላይ ሚኒስትሩ ጸጉረ ልውጦችን ያዙ ብሎ ወጣቶችን ባዘዘው መሰረት ነው። ስለዚህ ወጣቱ ጸጉረ ልውጦችን እየጠበቀ እየፈለገ በአካባቢው ላይ ጠብቅ ስለተባለ ድንበሩን ሀገሩን እየጠበቀ ነው የሚሉ ሶስት ጽንፎች አሉና እንዴት ታይዋለሱ? አይደግ የተጋነነ ይመስለኛል ይሄንን ነገር። ያው ብዙ አዳማጭ የለም እንጂ እዚህ ሀገር ስጽፍም ስናገር ነበር። የዛሬ 4 ወር አካባቢ ገና ጠቅላይ ሚኒስትሩ ወደ ስልጣን እንደመጣ ቀጥሎ የሚመጣው በፍጥነት ካልሰራንበት አናርኪ ሰዓት አልበኝነት ይመጣል ስል እህቴም ጨምራ ደስ አላለቸው ነበርና እህቴ አንድ ጊዜ ደውላ ባክ በሰላም እንደመርበት ስለ ኔጌቲቭ ነገር አታውራ ለያቺና ያኔ በጣም ሰው ደስተኛ በነበረበት ወቅት ከዛ ደስታና ጨፈራ ዩፎሪያ ቀጥሎ ችግር ነው ይፈጠር ነበር ስገምት የነበረው። ምክንያቱም ከአምባገነናዊ ስርዓት ወደ ዲሞክራሲ ስንሄድ ስሙዝ አይደለም፣ ቀጥተኛ መስመር አይደለም። በአምባገነናዊ ስርዓት ውስጥ ሰው የመንግስትን ትዕዛዝ የሚቀበለው የመንግስትን ስለሚፈራ ነው፣ ጠመንጃን ስለሚፈራ ነው። የጠመንጃ አገዛዝ ነው ያለው፣ ሩል ኦፍ ጋን ምን ነው ያለው። በዲሞክራሲ ውስጥ ደግሞ ህዝብ የመንግስትን ትዕዛዝ የሚያከብረው በህግ ስለሚያምን ነው፣ ህግን ስለሚያከብር ነው። ሩል ኦፍ ሎው የምንለው ነው ያለው። በዚህ መካከል ላይ ነው ችግር ያለችው። በአምባገነናዊ ስርዓት ሲሸነፍ
የጠመንጃ አገዛዝ በየመንገዱ በወጣቱ ተሸነፈ። በለውጥ ኃይሉ በሪፎርም በጠቅላይ ሚኒስትሩም ጨምሮ ከእንግዲህ በኋላ በጠመንጃ መግዛት አያስፈልግም ስላለ ዲጂታይዝ ተደርጓል። አንቺ ሻሸመኔ ብትሆኚ ወይ ደግሞ ቡሬ ላይ ብትሆኚ ወይ ደግሞ ጅጅጋ ላይ ብትሆኚ ጠመንጃን አትፈሪም። ምክንያቱም ጠመንጃ ተሸንፏል፣ ጠመንጃ ትክክል እንዳልሆነ ተብሏል። ስለዚህ በፍራቻ አይገዛም። ሰው ፍራቻን አሸንፎታል። ግን አዲስ የተቀመረ ህግ ደግሞ የለም። ህዝብ ተሳትፎበት ያመጣው ውሎ አልመጣም። ማዕከል ላይ ቫኪዩም ክፍተት ይፈጠራል። አሁን ፖሊስ ብትሆኚ አምቦ ላይ ይሁን ወይ ደግሞ አርባ ምንጭ ላይ በየትኛውን ህግ ማስከበር እንዳለብኝ በየትኛው ዘዴ ድሮ ቢሆን ኖሮ በቆመጥ እየቆረጠው እስር ቤት ይከተዋል። ዛሬ ያ ማድረግ ትክክል አይደለም ተብሏል። ምን አይነት ሜትር ነው የሚያዋጣን የሚለው ኮንፊውዥን አለ ሀገሪቷ ውስጥ። ይሄ የሚፈጥረው ክፍተት አለ። በዚህ ይሄን ክፍተት ደግሞ ኤክስፕሎይት የሚያደርጉ ኃይሎች አሉ። ይሄ ለውጥ የማይፈልጉ ኃይሎች አሉ። ይሄ ለውጥ የሚያመጣው የፖለቲካ ኪሳራ፣ ኢኮኖሚክ ኪሳራ የሚያመጣባቸው ኃይሎች አሉ። እነዚህ ኃይሎች ደግሞ ይሄንን እድል ይጠቀሙትና ግጭቶችን ይፈጥራሉ። ሻሸመኔ ላይ ሰው ተገሏል። ቡሬ ላይ ሰው ተገሏል። ለምሳሌ 2 ቀን ነው 3 ቀን በፊት አንድ ምስኪን ገለዋል በጥርጣሬ። ሲዳንታ ሐዋሳ ላይ የሆነውን አይተናል። ወላይታ ሶዶ ላይ የሆነውን አይተናል። ጅጅጋ ላይ የሆነውን አይተናል። ይሄ ያ ክፍተት የሚፈጥረው ነው። ቄሮች በጣም ብዙ ሰርተዋል። ቄሮ ባይኖርማ ኦሮሚያ ድብልቅልቋ ነበር የሚወጣው። አሁን የሚታዩ ግጭቶች በጣም ጥቂቶች ናቸው። ካለው vulnerability ካለው ክፍተት አንፃር ያለው ሁኔታ ቀላል አይደለም። ይሄ ስርዓት በተለይ የደህንነት ቢሮ ፓራላል ቄሮ ፈጥሮ ነበር እዚህ ሀገር ውስጥ። በማንኛውም ሀገር እንደሚደረገው አንድ እንቅስቃሴ ሲካሄድ በጎኑ ደግሞ ያንን አስመስሎ ስም የሚያጠፋ ድርጊት የሚያደርግ ይደረጋል። አሜሪካ ውስጥ ለምሳሌ ጥቁሮች ሲታገሉ FBI ሌላ እነሱን አስመስሎ በጣም ጥፋት የሚያጠፋ በእነሱ ስም ጥፋት የሚያጠፋ ስራ ይሰራ ነበር። የታወቀ ነው። ይሄ የካውንተር ሪቮሉሽን ሜጀሮች ናቸውና ኦሮሚያ ውስጥ ገና ትግሉ እየተካሄደ ራሱ ብዙ ነገር ይሞክራሉ። የዛ ጊዜ ምጽፈውን ብታነቡ ለቄሮቹ ስንል የነበረው በተለይ ቤተክርስቲያኖችን የብሔረሰቦች መለያ የሆኑ ተቋማትን ፕሮቴክት ማድረግ እንዳለባቸው ጸጉረ ልውጦች ብቻ ሳይሆኑ ኤጀንት ሳባተዋርስ ምንላቸው የመንግስት የሌላ ያጥፊ ኃይል እንዋላቸው ዛሬ መንግስት ስለተቀላቀለ በዛ ጊዜ የመንግስት ኤጀንቶች ነበሩ። ፕሮቮክ አድርገው ህዝብን ማጋጨት የሚፈልጉ እንዴት ተለይተው መያዝ እንደሚችሉ ትሬኒንግ ወስደዋል። ልጆቹ በደንብ ያውቃሉ። አሁን ግን በጣም ድግልብልቁ ስለወጣ ነው። አሁን ሻሸመኔ ላይ በእርግጠኝነት ምንነግርሽ ሻሸመኔ ላይ ቄሮዎች ወደሉ ምርመራ እየተካሄደ ነው። እኔ በእርግጠኝነት ማን እንዳደረገው አውቃለሁ። በእርግጠኝነት ማን ነው? በደህንነት ውስጥ የነበሩ ሰዎች ናቸው። በእርግጠኝነት ይሄንን መንግስት ሊደርስበት የሚችል ነው። የክልሉን ጸጥታ ቢሮ ኃላፊ መኪና ነው ያቃጠሉት። ከብዙ መኪናዎች ውስጥ ያ ከገጠር የመጣ ወጣት በምንድነው እቺ መኪና ያወቃት? ሁለተኛ መጥቶ መኪናውን ያጠቃው ግለሰብ ቀረሃ ወይም ደግሞ ላይተር በኪሱ ይዞ የመጣው የቱ ቄሮ ነው? ላይተር በኪሱ ተሸክሞ ዛሬ ጀዋርን እቀበላለሁ ያለው ሰውዬ አቃጥላለሁ ብሎ አይመጣም መቼም። አዘጋጅተው መጣው ነው ጎማውን እሳት የለኮሱበት። መኪናውን የለኮሱት ሰዎች ናቸው ሄደው ልጁም የዛው አካባቢ ኦሮሞ ነው ፈልገው አምጥተው ያን ልጁንም የገደሉትና ደሊብሬት ነው። ቡሬም ላይ የተደረገው አሁን ፋኖችን ስለማጥፋት ቡሬ ላይ ሰው ተገሏል። የትግራይ ተወላጅ የሆነ ጅጅጋ ላይ የተደረገው አብዲሌን በመጠቀም ፕላን ተደርጎ እያልን እንዲህ ሊደረግ ነው እያልን እየጮህን የተደረገው። ስለዚህ ብዙም አይገርመኝም። ያ ክፍተት አለ። ናቹራል ክፍተቱን ኤክስፕሎይት እያደረጉ ያሉ ኃይሎች መኖራቸው ምንም የሚጠረጠር ነገር አይደለም እና ይሄንን መቋቋም የሚቻለው ቄሮንም ሆነ ፋኖን ስም በማጥፋት አይደለም። ይሄን መቋቋም የሚቻለው አንደኛ ህዝቡ ወጣቱም ስርዓት አክባሪ እንጂ ህግ አስከባሪ መሆን የለበትም። ያንን ለፖሊስ መተው መቻል አለበት። ሚሊዮን ማደራሸም ስለነበረው ይሄንን ነው። ሁለተኛ ህዝቡ መረጋጋት አለበት። ደስ የሚል ነገር አለ። ህዝቡ በጣም ኮንሸስ ሆኗል አሁን። ሶስተኛ ይሄን ነገር እንዲፈታ ከተፈለገ የጠመንጃን ህግን ከጨዋታ ውጪ ካደረግነው በኋላ ቶሎ የዲሞክራሲ ህግጋቶችን በማምጣት መታከል መቻል አለበት። እኔ አሁን ወደ ምርጫ እንሄድ የምልበት ምክንያት አለኝ። አሁን ያሉ ህግጋቶች ከኢህአዴግ ጋር የተያያዙ ናቸው፣ ከአምባገነናዊ ስርዓት ጋር የተያያዙ ናቸው። ጥሩም እንጂ ራሱ ቢሆኑ ከዛ ጋር አይደንቲፋይ የተደረጉ ስለሆኑ ህዝቡ ሊያከብራቸው አይችልም። ስለዚህ ህዝቡ ተወካዩን መርጦ ተወካዮቹ ወይ ያሉትን ህጎች ያጽኗቸው ወይ አዳዲስ ህጎችን በማምጣት ህዝቡ አምኖባቸው የሚቀበላቸው ህግጋቶች እና
አሰራሮች፣ ድንጋጌዎች መምጣት መቻል አለባቸው። ጠመንጃን ከመፍራት ወደ ህግን ማክበር መሸጋገር አለብን። ያንን ለማድረግ ደግሞ መንከርፈፍ የለብንም። በጣም መንከርፈፍ እያየው ነው። በገዢው ፓርቲም በጣም መንከርፈፍ 4-5 ወር ሊሆነን ነው፣ እየተሰራ አይደለም። በተቃዋሚውም አገር ቤት መግባታቸውን ብቻ በጣም ደስ ብሏቸው ተዝናንተው ቁጭ ያሉበት ሁኔታ ነው ያለው። ያ በቂ አይደለም። በጣም በፍጥነት ቁጭ ብለው በምርጫ ህግጋት ላይ በምርጫ አካሄድ ላይ በብዙ አይነት ነገሮች ላይ መወያየትና መደራደር መቻል አለባቸው። አንድ ይሄ ነው። ሌላው ጋር ተያይዞ ያለው ወጣቱን የዚህ ፕሮሰስ ተሳታፊ ማድረግ መቻል አለብን። ይሄን ለውጥ ያመጣው ከማንም በላይ ወጣቱ ነው። ይሄን ለውጥ አምጥቶ ሁለት ነገር ይፈልጋል። የለውጡን ውጤት ሊያገኝ ይፈልጋል። የለውጡን ውጤት ዛሬ ዳቦ ሊያገኝ አይችልም። በቀላሉ የኢኮኖሚውን የሀገሪቷን ካዝና ዘርፈው ነው ሄዱት። ባዶ ካዝና ላብ እየሰጡት ምንም ነገር የለባትም። ያንን ካዝና ቢሞላ ራሱ ዛሬ በሚመጣው ብድርና ድጋፍ የኢኮኖሚውን መልሶ ለሪቫይቭ ለማድረግ ቢያንስ አንድ አመት 6 ወር ይፈጅብናል። እስከዛ የአንኤምፕሎይመንት የስራ አጥነቱን መቀነስ አንችልም። ዲሞክራሲውንም ዛሬ ሊበራላይዜሽኑ ቢታይም ዲሞክራሲውንም ራሱ 2 አመት 3 አመት ይፈጅብናል። እስከዛ ወጣቱ ቁጭ ብሎ እጁን አጣጥፎ ሊጠብቅ አይችልም። ስለዚህ ወጣቱ የዚህ ሂደት ተሳታፊ መሆን መቻል አለበት። በየቀኑ ፓላስ ውስጥና በሲኒየር ደረጃ የሚሰራው ስራ ወጣቱ እንዲያውቅ በሚዲያ በሚነገረው ብቻ ሳይሆን ከሱ ጋር የሱን ግብአት የሱን ሐሳብ በሚያሳትፍ ብዙ ውይይቶች ሊደረጉ ይገባልና ወጣቱ በዛ ካደረገ ለውጥ አምጥቻለሁ ብቻ ሳይሆን ይሄንንም ለውጥ በማስቀጠል ላይ ቀጥታ ተሳታፊ ነኝ በማለት ተስፋውን እንዲያስቀጥል እድል ይሰጠዋልና ብዙ መስራት አለበት።